خامنه‌ای در راه ዛሬ መላው ዓለም በአንድ ሰበር ዜና እየተናወጠ ነው። ለብዙ አስርት ዓመታት የምዕራባውያን ራስ ምታት የእስራኤል ቀንደኛ ጠላትና የመካከለኛው ምስራቅ የኃይል ሚዛን ጠባቂ የነበሩት ታላቁ የኢራን መንፈሳዊ መሪ አያቶላህ አሊ ካሚኒ መገደላቸው ተረጋግጧል። አዎ ዓለምን ሲያነጋግር የነበረው ወሬ አሁን እውነት ሆኗል። የአንድ ትልቅ ሀገር መሪ የሺዓዎች መንፈሳዊ አባትና የፋርሶች ምልክት በጠላቶቻቸው ጥቃት ሕይወት አልፏል። አሜሪካና እስራኤል ይህንን ድል እያከበሩ ይሆናል። ሳውዲና ኤምሬትስ በደስታ እየፈነጠዙ ሊሆን ይችላል። ነገር ግን ከዚህ ጋር ትልቁና አስደንጋጩ ጥያቄ የሚነሳው ካሚኒ ተገደሉ ማለት ኢራን ፈረሰች ማለት ነው? አሜሪካ እንደምትመኘው ሀገሪቱ ወደ ዲሞክራሲ ትቀይራለች ወይስ አረቦች እንደሚመኙት እንደ ሊቢያና የመን አመድ ትሆናለች? ዛሬ የምንነግራችሁ ስለ መሪው መሞት ብቻ ሳይሆን ስለ 3000 ዓመት ታሪክ ስልጣኔ፣ ስለ ስውር ምቀኝነት፣ ስለ ቻይና ስጋትና አሜሪካ ከጠላቶቿ ይልቅ ስለ ወዳጆቿ ስለምትፈራው አስገራሚ ሚስጥር ነው። አያቶላህ አሊ ካሚኒ መገደላቸው እንደተሰማ ቻይና በአስቸኳይ ጩኸቷን አሰምታለች። ቤጂንግ በአስቸኳይ ተኩስ አቁም ይደረግ፣ እሳቱ አይቀጣጠል፣ ቀጠናዊ ጦርነት ውስጥ አንግባ እያለች የምትማጸነው ለምንድን ነው? ቻይና የምታየው ወደፊት የሚመጣውን ታላቅ የኢኮኖሚ ጥፋት ነው። ኢራን ለቻይና የነዳጅ ዋስትናዋ ናት። የካሚኒ ሞት ኢራንን ወደ ትርምስ ውስጥ የሚከታት ከሆነ የቻይና ኢንዱስትሪዎች ይቆማሉ። ነገር ግን አሜሪካ ሌላ ስሌት አላት። አሜሪካ ካሚኒን የገደለችው ሀገሪቱን ለማፍረስ አይደለም። ይሄ ትልቅ ስህተት እንዳይመስላችሁ። አሜሪካ የምትፈልገው የኢራን መንግስት ተወግዶ ከእርሷም ሆነ ከእስራኤል ጋር ሰላማዊ ግንኙነት የሚኖረው መንግስት እንዲመሰረት ነው። አሜሪካ ለራሷ ደህንነት ስትል ኢራን ፈራርሳ በሚሊዮን የሚቆጠር ህዝቧ እንዲበታተን ትፈልጋለች። እንዲያውም አሜሪካ ለራሷ ጥቅም ስትል የኢራን ግዛት እንዳይፈርስ ጠባቂ ሆና ልትቆም የምትችልበት እድል ሊኖርም ይችላል። ምክንያቱም ኢራናውያን እጅግ የተማሩ የሰለጠኑና የቴክኖሎጂ ባለቤት የሆኑ ህዝቦች በመሆናቸው ሀገሪቱ ከፈረሰች ዓለም የማትቆጣጠረው በሚሊዮን የሚቆጠር የተማረ አሸባሪ ሊፈጠር ይችላል ብላ ትሰጋለች። ነገር ግን እዚህ ጋር የአረብ ሀገራት ተንኮል የሚጀምረው ለኢራን ከአሜሪካና ከእስራኤል የበለጠ እጅግ አደገኛ ጠላቶቿ ሆነው የተገኙት ሳውዲና የተባበሩት አረብ ኤምሬቶች ናቸው። የኢራን ተደጋጋሚ ጥቃቶችም ይህንን ያመላክታል። እነዚህ ሀገራት ካሚኒ ስለተገደሉ ብቻ የሚረኩ አይመስሉም። የእነርሱ ትልቅ ፍላጎት ኢራን የምትባል ሀገር ፈራርሳ ደክማና አመድ ሁና ማየት ነው። ልክ የመንን ተባብረው እንዳፈራረሷት ኢራንም እንድትፈራርስ ይፈልጋሉ። ለምን ቢባል ኢራናውያን ሲቪልም ይሁን ወታደር፣ ሃይማኖታዊም ይሁን ሴኩላር ከአብዛኛው አረብ ሀገር የተለየ እጅግ የሰለጠኑና የተማሩ ህዝቦች መሆናቸውን አረቦች ያውቃሉ። የፋርስ ስልጣኔ በአረቦች ላይ ምንጊዜም የበላይ መሆኑን እንደማይቀር ስለሚያውቁ ኢራን ደካማ እንድትሆን ሌት ተቀን ይጸልያሉ። ፋርሶች ለዘመናት የተከማቸ ጠንካራ ማንነትና እውቀት ያላቸው፣ ሀብትም ማጣትም ከልክ የማያስወጣቸው ምራቃቸውን የዋጡ ህዝቦች ናቸው ይባልላቸዋል። አሁን ካሚኒ ከተገደሉ በኋላ ኢራናውያን የመንግስት ለውጥ አድርገው በውስጣቸው ያለውን የተለያየ የጎሳና የእምነት ልዩነት በወጉ ማስተዳደር ከቻሉ በዓለማችን ተአምረኛ እድገት ከሚያስመዘግቡ ሀገራት ተርታ መሰለፋቸው አይቀሬ ነው። ያውም በቅጽበት ዓለም ታሪክ በስልጣኔና በተፈጥሮ ሀብት ወደ ተባረከችው ውብ ምድር መጉረፉ አይቀርም። የጦርነትና የማዕቀብ ሸክም ለብዙ አስርት ዓመታት ተሸክመው ያልተንበረከኩ ህዝቦች ሙሉ ለሙሉ ሰላም ሰፍኖ ሀብታቸውን እንደነ ኤምሬትስ ወደ ልማት ካዞሩ፣ ዱባይ ረዣዥም ህንፃዎቿን ታቅፋ ስትቀር፣ ሳውዲም ከሃይማኖትና ከነዳጅ ማዕከልነት የዘለለ ቦታ ሊኖራት አይችልም። አረቦቹ ይህንን በሚገባ ያውቁታል። 80 ሚሊዮን ህዝብና የዓለማችን ግዙፍ የነዳጅና የማዕድን ክምችት ከተማረና ከስልጡን ህዝብ ጋር የያዘችው ሀገር በሮቿን ለዓለም ብትከፍት እንደ ዱባይ ያሉ የንግድ ማዕከላትን በአጭር ጊዜ ውስጥ ያንኮታኩቷቸዋል። ከአውሮፓ ጋር ያላት የቀረበ ርቀትና ያላት የኢንዱስትሪ መሰረት ለውጭ ኢንቨስትመንት እጅግ ሳቢ ያደርጋታል። ለአፍሪካም ሰርግና ምላሽ ነው። አሜሪካም ሆነ አውሮፓ ኢራን ጋር ለመጣበቅ የሚፈልጉባቸው ብዙ ምክንያቶች አሏቸው። ከአረቦች ጋር ያላቸው ግንኙነት በገንዘብና በነዳጅ ላይ ብቻ የተመሰረተ ነው። ነገር ግን ከኢራን ጋር በሳይንስ በቴክኖሎጂና በፖለቲካ እኩያ መሆን ይችላሉ። አያቶላ ካሚኒ ቢገደሉም የኢራን ስርዓት ወዲያውን ይፈርሳል ብሎ ማሰብ የዋህነት ነው። ዋሽንግተን በግለሰቦችና በቡድን መሪዎች ላይ ታተኩራለች። ኢራን ግን በተቋማት ላይ የተገነባች ሀገር ናት። የኢራን የውጭ ጉዳይ ሚኒስትር ከዚህ በፊት ለምዕራባውያን ሚዲያዎች ሲናገሩ ካሚኒን ብትገድሉ እንኳን ምንም የሚፈርስ ነገር የለም፣ ስርዓቱ በአንድ ሰው ላይ የተንጠለጠለ አይደለም ማለታቸውም ለዚህ ነው። መሪውን ብትገድሉም ማሽኑ መስራቱን ይቀጥላል። ይህ ነው በአንድ ተራ የአመፅ ቡድንና በአንድ ታላቅ ስልጣኔ መካከል ያለው ልዩነት። አሜሪካ መሪዎችን በመግደል ስርዓትን መገልበጥ ትችላለች፣ ነገር ግን ስልጣኔን መግደል አትችልም። የካሚኒ ሞት ለኢራን አዲስ መንፈስ ሊሰጣት ይችላል እንጂ አያፈርሳትም። ይሁን እንጂ
የኢራን ህዝብ ጠንካራ ማንነት ቢኖረውም ሀገሪቱ ላለመፍረሷ ፍጹም ዋስትና የለውም። በኢራን ውስጥ ያሉ የኩርድ፣ የአዘሪ፣ የባሎችና የአረብ ብሔሮች የውስጥ ልዩነት ጥያቄዎችም አሉ። እነዚህ ጥያቄዎች አዲሱ የሚመጣው አካል በአግባቡ ካልያዛቸው እነዚያ ሀብትና ምቀኛ ጎረቤቶች ክፍተቱን ተጠቅመው ሀገሪቷን ለማፍረስ ይሰራሉ። ማንኛውም ድንገተኛ የመንግስት ለውጥ የቱንም ያህል ህዝቡ የሰለጠነ ቢሆን የጸጥታ መዋቅሩ ከፈረሰ የሽግግር ወቅት ሁከት መፈጠሩ አይቀሬ ነው። ኢራንም ለአጭር ጊዜ ይህ ፈተና ሊገጥማት ይችላል። ነገር ግን ኢራናውያን አሁን ካለው መንግስት ቢወጡ እንኳን እንደ ሊቢያ ይሆናሉ፣ እንደ የመን ይፈራርሳሉ፣ እንደ ሶሪያ ይሆናሉ የሚል እምነት የለም። ምክንያቱም እንደ ሌሎች ሀገራት አይደለም። አመሰራረታቸውም ፖለቲካቸውም ያለምን እስትንፋስ ከገንዘብ በዘለለ መለካት የሚችል አስገራሚ የሰው ኃይል ሰርተዋል። አያቶላ ካሚኒ ለ35 ዓመታት ኢራንን በብረት መዳፍ መርተዋል። በእርሳቸው ዘመን ኢራን የኒኩለር ቴክኖሎጂ ባለቤት ሆናለች። በጠፈር ምርምር ተጉዛለች። በመካከለኛው ምስራቅ እንደ ሶሪያ፣ የመን፣ ሊባኖስና ኢራቅ ባሉ ሀገራት ላይ ተጽዕኗን አስፋፍታለች። እስራኤል ይህንን ሁሉ ስትመለከት በስጋት ትኖር ነበር። ዛሬ ካሚኒ ሲገደሉ እስራኤል ትልቁን የክፎች ራስ ቆረጥን እያለች ትፎክራለች። ነገር ግን እስራኤል አንድ የምትዘነጋው ነገር አለ። የካሚኒ ሞት ኢራንን የበለጠ አክራሪ ወደ ሆነ ወታደራዊ አገዛዝ ሊገፋት ይችላል። አብዮታዊ ጋርዱ ስልጣኑን ሙሉ በሙሉ በመቆጣጠር በካሚኒ ሞት ምክንያት የበቀል እርምጃ ሊወስድ ይችላል። ይህ ደግሞ ቀጠናውን ወደማይጠፋ ሰደድ እሳት ውስጥ ሊከተው ይችላል። አሜሪካ ግን የምትፈልገው የኢራን ሕዝብ አሁን ያለው አጋጣሚ ተጠቅሞ ወደ አደባባይ እንዲወጣና ሀገሪቱን ወደ ምዕራባውያን አስተሳሰብ እንዲቀይር ነው። አሜሪካ ኢራንን እንደ ሲቪላይዜሽን ትወዳታለች፣ እንደ ሪጅም ግን ትጠላታለች። በኢራን ውስጥ ያለው ወጣት ትውልድ ከዓለም ጋር መገናኘት ይፈልጋል፣ ማዕቀብ እንዲነሳለት ይፈልጋል፣ ነጻነትን ይፈልጋል። ካሚኒ መገደላቸው ለዚህ ወጣት ትውልድ ትልቅ በር ከፋች ነው ይላሉ የአሜሪካው ፕሬዚዳንት ዶናልድ ትራምፕ። ነገር ግን ይህ በር በአረብ ሀገራት ሴራና በሌሎች ሀገራት አሜሪካና እስራኤልን ጭምር እንዳይዘጋ ትልቅ ስጋት አለ። ሳውዲና ኤምሬትስ በኢራን ውስጥ ሰላማዊ ዲሞክራሲ እንዲሰፍን ፈጽሞ የሚፈልጉ አይመስሉም። ምክንያቱም ዲሞክራሲያዊት ኢራን ከሳውዲ አረቢያ በበለጠ ለአሜሪካና ለአውሮፓ ማራኪ አጋር ትሆናለች። ይህ ደግሞ የሳውዲን ጂኦፖለቲካዊ ዋጋ ዝቅ ሊያደርገው ይችላል። ኢራን ሰላሙን በሯን ለዓለም ብትከፍት ሰፊው የተማረ የሰው ኃይልና የተፈጥሮ ሀብቷ እንደ ዱባይ ያሉ የንግድ ማዕከላትን ያንኮታኩታል። ከአውሮፓ ጋር ያላት የቀረበ ርቀትና ያላት ኢንዱስትሪ መሰረት ለውጭ ኢንቨስትመንት ሳቢ ያደርጋታል። ይህ በእንዲህ እንዳለ የኢራን የውስጥ ፖለቲካ መዋቅር እንዴት እንደሚቀጥል እንመልከት። አያቶላ ካሚኒ ከመሞታቸው በፊት ተተኪያቸውን አልሰየሙም። ልጃቸው ሞጅታባ ካሚኒ ስልጣኑን ሊረከብ ይችላል የሚል ጭምጭምታዎች ቢኖሩም የኢራን ባለሙያዎች ምክር ቤት አዲስ መንፈሳዊ መሪ የመምረጥ ስልጣን አለው። ይህ የምርጫ ሂደት በሰላም ካልተጠናቀቀ በኢራን ውስጥ የኃይል ሽኩቻ ሊፈጠር ይችላል። ነገር ግን አብዮታዊ ጋርዱ ይህ እንዲሆን አይፈቅድም። ምክንያቱም ሀገሪቱ ከፈረሰች ሁሉም እንደሚጠፉ ያውቁታል። ለዚህ ነው ካሚኒ ቢገደሉም ስርዓቱ ይቀጥላል የምንለው። አሜሪካ በግለሰቦች ታስባለች፣ ኢራን ግን በተቋማት ታስባለች። ፋርሶች በታሪክ ውስጥ ብዙ መሪዎችን አጥተዋል። በሞንጎላውያን ተወረዋል፣ በአረቦች ተሸንፈዋል፣ በብሪታንያና በሩሲያ ተጽዕኖ ስር ወድቀው ነበር። ነገር ግን በሁሉ መሃል የፋርስ ማንነት አሁንም ድረስ አለ። ዛሬም ካሚኒ ቢገደሉ የኢራን ብሔራዊ ስሜት ይበልጥ ሊጠነክር ይችላል። የእሳቸው ሞት ለኢራናውያን የሰማዕትነት ትርጉም ሊሰጠው ይችላል። ይህ ደግሞ ህዝቡ በጠላቶቹ ላይ በአንድነት እንዲቆም ሊያደርገው ይችላል። አሜሪካና እስራኤል ይህንን ስሌት ስተውት ከሆነ የካሚኒ ሞት ለእነርሱ ድል ሳይሆን ትልቅ ቅዠት ሊሆንባቸው ይችላል። ወደ ቻይና ስንመለስ የቤጂንግ ጭንቀት ከቀን ወደ ቀን እየጨመረ ነው። ቻይና ከኢራን ጋር የ25 ዓመት የስትራቴጂካዊ ትብብር ስምምነት አላት። በቢሊዮን የሚቆጠር ዶላር በኢራን መሰረተ ልማት ላይ ኢንቨስት አድርጋለች። ካሚኒ ከተገደሉ በኋላ የሚመጣው መንግስት ወደ ምዕራባውያን የሚያዘነብል ከሆነ ቻይና በመካከለኛው ምስራቅ ያላትን ትልቅ አጋር ታጣለች። ለዚህ ነው ቻይና እባካችሁ አትጋጩ እያለች የምትለምነው። ሩሲያን ብትሆን ካሚኒን እንደ ትልቅ ወዳጅ ነው የምታያቸው። በዩክሬን ጦርነት ወቅት ኢራን ለሩሲያ የሰጠችው የድሮንና የሚሳይል ድጋፍ የካሚኒ ውሳኔ ነበር። የእርሳቸው መገደል ለፑቲንም ትልቅ ኪሳራ ነው። በአጠቃላይ የአያቶላ ካሚኒ መገደል የመካከለኛው ምስራቅን ፖለቲካ ወደ አዲስና ወደ አልታወቀ አቅጣጫ ወስዶታል። አሜሪካ ስርዓቱን ለመቀየር፣ አረቦቹ ሀገሪቱን ለማፍረስ፣ ቻይናና ሩሲያ ጥቅማቸውን ለማስጠበቅ እየታገሉ ነው። ነገር ግን የመጨረሻው ቃል ያለው የኢራን ሕዝብ እጅ ላይ ነው። ኢራናውያን የውስጥ አንድነታቸውን ጠብቀው ከፖለቲካ ማዕቀብ ቢወጡ በመካከለኛው ምስራቅ ያለው የኃይል ሚዛን ሙሉ በሙሉ እንደሚቀየር ጥርጥር የለውም። ፋርሶች በጦርነት ብቻ ሳይሆን በሰላም ዓለምን የማስደመም ብቃት ያላቸው ህዝቦች ናቸው። አያቶላህ አሊ ካሚኒ ተገድለዋል። ይህ ታሪክ ነው። ነገር ግን ኢራን አልሞተችም። የፋርሶች ግዛት ከካሚኒ ሞት በኋላ ምን አይነት መልክ ይዛል የሚለው የዓለም ስጋት ነው። አሜሪካ የእኛ ሰው የምትለውን መሪ ለመሾም ትሞክራለች። አረቦቹ ሀገሪቱን ወደ ቁርጥራጭ ጎሳዎች ለመከፋፈል ይጥራሉ። ኢራናውያን ግን ሀገራቸውን ይዘው ለመቀጠል ይታገላሉ። በዚህ ትልቅ የቼዝ ጨዋታ ውስጥ ማሸነፍ የሚቻለው በጦር መሳሪያ ብቻ አይደለም፣ በብልሃትና በስልጣኔም ጭምር ነው። ካሚኒ ቢገደሉም የኢራን ድምፅ ግን ገና ዓለምን የሚያስደንቅ ይሆናል። በመጨረሻም ይህ የካሚኒ መገደልን ተከትሎ የሚመጣ ለውጥ ለኢራን ብቻ ሳይሆን ለሁሉም ዓለም ትምህርት ነው። ሀገር በአንድ ሰው ላይ ስትገነባ መሪው ሲሞት ሀገሪቱ አብራ ትሞታለች። ሀገር ግን በስልጣኔ በተቋማትና በህዝብ እውቀት ላይ ስትገነባ መሪው ቢገደልም ሀገሪቱ መጓዟን ትቀጥላለች። ኢራን
ኢራን ዛሬ ለዓለም የምታሳየው ይህንን ነው። አሜሪካ መሪዋን ገድላ ኢራንን መጣል እንደማትችል በቅርቡ የማስረዳት ኃላፊነት አለባት። ፋርሶች በጦርነት ብቻ ሳይሆን በሰላምም ዓለምን የማስደመም ብቃት ያላቸው ህዝቦች ናቸው።